ሰላም እንዴት ናችሁ? ወደ አሰራሩ ስንገባ እዚህ ጋር ሁለት እንቁላል ተጠቅሜ ያለሁኝ። እናንተ በምትሰሩ ልክ ብትጠቀሙ አሪፍ ነው። እዚህ ጋር ስኳር ተጠቅሜ ያለሁኝ። እዚህ ጋር ደግሞ ሀሊብ ቦደራ ተጠቅሜ ያለሁኝ። እዚህ ቫኒላ፣ ዘይት ትንሽ ነው የጨመርኩት። ካሳዋን እንኳን አልሞላሁም። በመቀጠል እንደዚህ እናደባልቀዋለን። በደንብ እስከሚደባለቅ ድረስ ብንመታው አሪፍ ነው። በደንብ ካመታሁት በኋላ እዚህ ጋር ጨው ተጠቅሜያለሁኝ። ያው ጨው ያለበት ኬክ ነው መስራት የፈለኩትኝ። እዚህ ጋር ካሜራ፣ ቤኪንግ ፓውደር፣ እዚህ ጋር ትንሽዬ ውሃ ጨምሬያለሁኝ። ያው ትንሽዬ ስለወፈረብኝ ውሃ ተጠቅሜያለሁኝ። እዚህ ጋር በደንብ በድጋሜ እመተዋለሁ ማለት ነው። ክሬም እስከሚሆንልኝ ድረስ በደንብ እመተዋለሁኝ ማለት ነው። እዚህ ጋር በደንብ መትቸዋለሁኝ። እንደምታዩት ክሬም ሆኗል። እዚህ ጋር የተጠቀምኩት የተነፋ ዱቄት ነው። እናንተ ብትለኩት አሪፍ ነው። እኔ ግን ልኬቱን ስለማውቀው እንዲሁ ዝም ብዬ ነው የጨመርኩትኝ። ከዛ እንደዚህ በደንብ አደባልቀዋለሁ እስከሚደባለቅልኝ ድረስ አሳምሬ። ያው ኬካችን ቆንጆ እንዲሆን በደንብ መደባለቅ አለበት። በዚህ መልኩ እስከሚደባለቅልኝ ድረስ በደንብ መትቸዋለሁኝ። እዚህ ጋር በደንብ ነው የተደባለቀው። በነገራችን ላይ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደርጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር እያደርጋችሁ አበረታቱኝ። እና ኦፕኔን ለኩሻለሁኝ። ኬኩን ማዘጋጀት ከመጀመሪያ በፊት ነው ኦፕኑን የለኮስኩት። ምክንያቱም ኬኩን ካዘጋጀሁኝ በኋላ እስከሚሞቅ ኦፕኑ እስከሚሞቅ ድረስ አልጠብቅም። ቶሎ ብዬ ወደ ኦፕኑ አድርጋለሁ ማለት ነው። እዚህ ጋር እዩት፣ በጣም ነው የሚያምረው። ክሬሙ ራሱ የኬኩንትን በጣም ነው የሚያምረው። እንደዚህ እያሳየኋቸው ነበር። እዚህ ጋር እንደዚህ ካዘጋጀን በኋላ ወደ ሲኒያችን እናደርጋለን ወይ ደግሞ ወደ ኬክ መጋገሪያ እቃችን እንገለብጠዋለን ማለት ነው። እኔ በዚህ መልኩ ነው እንደዚህ አድርጌ ወደዚህ የገለበጥኩትኝ። በዚህ መልኩ ወደ እቃዬ ከገለበጥኩት በኋላ እንደዚህ በደንብ አስተካክለዋለሁኝ። ምክንያቱም በአንድ በኩል ወፍራም በአንድ በኩል እንደዚህ እንዳይሆን በደንብ አስተካክለዋለሁኝ ማለት ነው። እንደዚህ በዚህ መልኩ ካስተካከልኩት በኋላ እዩትኝ። በጣም ነው እንትን ያለው፣ ያኔ ስስ ይመስላል፣ ግን ስለሚነፋፋ ብዙም አይደለም፣ አሪፍ ነው። እዚህ ጋር ጁብና ኬሪ ተጠቅሜያለሁኝ። ጁብና ኬሪ እንደዚህ ቆራርጬ በዚህ መልኩ አድርጌበታለሁ። ምክንያቱም ሚልህ ወይም ደግሞ ጨው ስላለው በደንብ ይጥማል። እዚህ ጋር አሪፍ ነው። እና ደግሞ እዚህ ሌላው ደግሞ አረቦቹ ዛዕተር ይሉታል፣ ምን እንደሆነ አላውቅም በአማርኛ። እና ዛዕተር ተጠቅም ያለሁኝ እዚህ ጋር እዩት። በዚህ መልኩ ዝግጁ ሆኗል። ከዛ ኦፕን ጨምረዋለን። እዚህ ጋር ኬካችን ደረሰ። እዩት እንዴት እንደሚያምር። ሽታው ራሱ በጣም ቆንጆ ነው። ከኦፕኑ ሲወጣ ያለው ሽታ ያው እናንተ ሞክራችሁ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደምትወዱት ተስፋ አደርጋለሁኝ እና እናንተም ሞክሩት። በጣም ቀላል እና ቆንጆ ነው። ከሻይ ጋር በጣም ቆንጆ ነው እና እዚህ ድረስ ተከታተላችሁኝ ከልብ አመሰግናለሁኝ። ያው አላደረጋችሁ ከሆነ ላይክ ሸር እንዳይረሳ። አመሰግናለሁ።